ፍጥረት ሁሉ የተመሰገነ ይሁን። ናሁ ወፃ ይዝራ ዘይዘር ናሁ ወፃ ይዝራ ዘይዘር እነሆ ዘሪ ሊዘራ ወጣ። የሉቃስ ወንጌል ምዕራፍ 8 ቁጥር 1 የማቴዎስ ወንጌል ምዕራፍ 13 ቁጥር 4 ዘሪ ሊዘራ ወጣ። ዛሬ እንደሚታወቀው በዓተ ክረምት ይባላል። በዓተ ክረምት ከሰኔ 25 እስከ መስከረም 25 በዓተ ክረምት የሚገባበት ደመናው የሚታይበት ቡቃያው የሚበቅልበት እዚያም ቀጥሎ የተለያዩ ነገሮች የሚታዩበት ነው። እንደ ሀገራችን እነዚህ ወራቶች በኦሪትም ይመሰላሉ፣ በመከራ ይመሰላሉ፣ በተለያየ ነገር ይመሰላሉ። እንደሚታወቀው ክረምት ላዩ ጭቃ ታቹ ጭቃ ነው። እንደ ልብ መንቀሳቀስ አይቻልም። ለዚህም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 24 ላይ ይኩን ጉያክሙ በክረምት ወበሰንበት ያለ። በሰንበት ወይም በክረምት ሽሽታችሁ አይሁን። በክረምት የሚንቀሳቀስ ሰው የሚመገበው ነገር እንኳን አያገኝም፣ የሚቀበለው አያገኝም። በሰንበትም የሚንቀሳቀስ ሰው መንገድ የሚያሳየው አያገኝም። ለምን? በሰንበት ሁሉም እረፍት ስለሆነ በየቤቱ ስለሚቀመጥ በየቦታው የሚንቀሳቀሱ መንገደኞች መንገድ ቢጠፋቸው የሚያሳያቸው የለምና በዚህ ምክንያት በክረምትና በሰንበት መንገዳችሁ ሽሽታችሁ አይሁን ይላል። ክረምት እንደሚታወቀው ቅጠል ብቻ ስለሆነ አንድ ሰው ወደ አንድ ቦታ ጎራ ቢል ፍሬ ስለሌለ ሰውን ለማስተናገድ ስለሚከብድ ሲያቤት ቢገባ እንኳን ደና የሆነ ነገር የሚመገበው አያገኝም። ስለዚህ ይኩን ጉያክሙ በክረምት ወበሰንበት፣ በክረምትና በሰንበት ሽሽታችሁ ስደታችሁ አይሆን ይላል። በሌላ በኩል አንድ ሰው ከቤቱ ተሰዶ በክረምት ቢወጣ ውሃ ላይ ነው የሚወድቀው። ሰዎች በተለያየ መልኩ በተለያየ ጊዜ ይፈናቀላሉ። ሲፈናቀሉ በክረምት ከሆነ በተለይ መከራ ነው የሚደርስባቸው። አንዳንድ ጊዜ ጎርፍ ይነሳል፣ አንዳንድ ጊዜ ደግሞ የመሬት መናወጥ ይነሳል። መቼም መሬት የማስተናግደው ነገር የላትም እና ስለዚህ ክረምት ከባድ ነው። በሌላ በኩል በብሉይ ኪዳን ይመሰላል ክረምት። በብሉይ ኪዳን ይመሰላል ክረምት። ብሉይ ኪዳን እንደሚታወቀው ልክ ገበሬው መሬቱን እያለሰለሰ ለክረምቱ እንደሚቆይ ሁሉ ከቆየ በኋላ ደግሞ በክረምቱ ዘር እንደሚዘራ ሁሉ ጭቃ እንደሚሆንበት ሁሉ መከራ እንደሚያይ ሁሉ በኦሪት ወይንም በብሉይ ኪዳን ደግሞ ነቢያት አባቶቻችን አበይት ነቢያት ንዑሳን ነቢያት የሚባሉ መከራቸውን አይተዋል። እንደ ገበሬው በደረቅ አርሰዋል፣ እንደ ገበሬው ጭቃ ነክቷቸዋል፣ እንደ ገበሬው መከራው አግኝቷቸዋል። ያ በክረምት የተመሰለ ብሉይ ኪዳን ካለፈ በኋላ ግን በአዝመራ የተሸፈነው አበባው የሚያምረው ፍሬው የሚያምረው ያ መኸሩ መጣ። መኸሩ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ነው። እንደሚታወቀው ክረምት ካለፈ በኋላ መጀመሪያ አበባው ይታያል። አበባው ሲታይ ተስፋ ነው። አበባ ቀጥሎ ፍሬ ነው የሚገኘው። ፍሬ ደግሞ ገበሬው
ለራሱ ብቻ ሳይሆን ሌሎችንም ስለሚመግብበት ካገኘው ስለሚመጸውትበት ይደሰትበታልና ብሉይ ኪዳንም በክረምት ይመሰላል ማለት ነው። የመከራ ዘመንም ስለሆነ ማለት ነው። በመሰረቱ መከራ ያለ ደስታ፣ ደስታ ያለ መከራ አይኖርም። ሁለቱም ተዛዝለው ሁለቱም በአንድነት ነው የሚኖሩ። መከራ ካለ ደስታ አለ፣ ደስታ ካለ መከራ አለ። ደስታን ደስታ የሚያሰኘው መከራ ስለሆነ ማለት ነው። ብቻውን ደስታ ብቻ ከኖረ ደስታ ብቻ ስለሆነ ሌላ ተቃራኒ ስለሌለ ምንም የሚነገርለት ነገር የለም ማለት ነው። ነገር ግን ደስታ የሚለው ነገር መከራ ስላለ መከራውን አልፎ ሰው ወደ ደስታ ሲገባ ደስታ አገኘሁኝ ብሎ ይናገራል ማለት ነው። ስለዚህ መከራና ደስታ ይፈራረቃሉ። የሰው ልጅ ዛሬ ሊደሰት ይችላል፣ ነገ ሊያለቅስ ይችላል። የሰው ልጅ ዛሬ ሊርበው ይችላል፣ ነገ ሊጠግብ ይችላል። ትልቁ ችግር ደስታውንም መከራውንም አንችለው። መከራውንም በአግባቡ መቻል ያስፈልጋል፣ ደስታውንም ደግሞ በአግባቡ መቻል ያስፈልጋል። አንዳንድ ጊዜ ደስታውን ፍንጥዝያ ይሆናል፣ ቀጥሎ መከራ ሲመጣ ደግሞ እንደገና ደግሞ መልሶ መከራውን ለመቻል ያስቸግራል ማለት ነው። እዚህ ክረምት በመከራና በደስታ ይመሰላል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ካስተማራቸው ትምህርቶች አንዱ ዘር ነው። የሰማችሁ ነው። በምሳሌ ካስተማራቸው ትምህርቶች አንዱ ዘር ነው። ኢየሱስ ክርስቶስ ብዙዎቹን ትምህርቶች በምሳሌ አስተምሯቸዋል። ሌሎችን ደግሞ በተራራ በተለያየ መልኩ አስተምሯል። ከነዚህ መካከል ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል በምዕራፍ 8 ቁጥር 1 ቅድም በጠቀስኩት በማቴዎስ 13 ቁጥር 1 ጀምሮ ስትመለከቱ ተንተን ብሎ ተበጥሮ በደንብ አድርጎ ተብራርቶ ታገኙታላችሁ። ናሁ ወፃ ይዝራ ዘይዘር፣ እነሆ ዘሪ ሊዘራ ወጣ። ገበሬው ዘርን አበጥሮ ሊዘራ ወጣ። ማሳ አለ። ማሳ ከሌለ ዘር ይዞ አይወጣም። እነሆ ዘሩን ሊዘራ በሚወጣበት ሰዓት ሁሉም ማሳ አንድ አይደለም። አንዳንዱ የሰጡትን የሚያበቅል ነው። አንዳንዱ ደግሞ በጣም ድንጋያማ የሆነ ለእህል የማይስማማ የሆነ መሬት አለ። ይህንን በምሳሌ ለማስተማር ምን አለ? ዘሪ ሊዘራ ወጣ። ሲዘራም ዘሩ በአራት አይነት መሬት ወደቀ። በስንት አይነት? በአራት አይነት መሬት ወደቀ። አንደኛው መንገድ ላይ ወደቀ ይላል። ምን ላይ ወደቀ? አንደኛው መንገድ ላይ ወደቀ። ሁለተኛው ደግሞ ጢንጫ ላይ ወደቀ። ጢንጫ ታውቃላችሁ? ድንጋይ ማለት ነው። በጣም ድንጋይ ያልሆነ ነገር ግን የተቀላቀለ ድንጋይ የሚፈረፈር ወደ ውስጥ ግን አፈር የሌለው ያንን ተክሉን የማይቀበል ማለት ነው። ጢንጫ ላይ ወደቀ ይላል። ሶስተኛው ዘር እሾህ ላይ ወደቀ። ምን ላይ ወደቀ? እሾህ ላይ ወደቀ። አራተኛው ዘር ደግሞ የለሰለሰ መሬት ላይ ወደቀ ይላል። እነዚህ አራት ነገሮች ናቸው። አንዱ መንገድ ላይ፣ አንዱ ደግሞ ጢንጫ ላይ፣ አንዱ እሾህ ላይ፣ አንዱ መልካም መሬት ላይ ወደቀ ይልና ዘወ እዝን ሰሚያ ለይስማ ይላል። ጆሮ ያለው መስማትን ይስማ አይላል። እንግዲህ ተመልከቱ፣ በምሳሌ ከተናገረ ምሳሌውን አብራርቶ ከተናገረ ጆሮ ያለው ይስማ። እዚህ ውጭ ማድረግ ስለማይችል እግዚአብሔር። ስለዚህ በመንገድ ላይ የወደቀው ዘር ምን ገጠመው? ምን አጋጠመው? ምን ደረሰ? የሚለው ስንመለከት እነሆ በመንገድ ላይ የወደቀው ዘር
ሰዎች ረገጡት። ሰዎች ረግጠው ሲሄዱ ደግሞ በምድር ላይ ወደ ታች ወደ መሬቱ ስላልጠለቀ ወይም ወደ መሬቱ ስላልገባ ወፎች መጥተው ለቀሙት ይላል። ምኖች ለቀሙት? ወፎች መጥተው ለቀሙት። አልበቀለም። ተመልከቱት። እንደዘራ የገበሬ እንደዘራ ከስሮ ቀረ። ወፎች ለቀሙት። ወፎች ለቀሙት። ይህ ማለት ምን ማለት ነው? እነሆ ይህ ገበሬ ዘሩን ዘራ። ከዘራ በኋላ መንገድ ላይ ወደቀ። መንገድ ላይ የወደቀውን ወፎች በሉት ማለት በልብ ላይ ነው የተዘራ። ዘሩ የተዘራው በሰው ልብ ላይ ሰው ነው መሬቱ። መሬት የተባለ መንገድ ላይ ወደቀ የተባለ ሰው ነው። መንገድ ላይ የወደቀ ዘር የተባለ ሰው ነው። ሰማ ሄደ። ተመልከቱ። ሰማ። አሁን ከዚህ እንመጣለን፣ እናስቀድሳለን፣ ወንጌሉን እንሰማለን፣ ዝማሬውን እንሰማለን። ሰምተን ሄድን። ከሰማን በኋላ የዘመርነውን ዝማሬ፣ ያስቀደስነውን ቅዳሴ፣ የሰማነውን ወንጌል በተግባር የማናውለው ከሆነ በመንገድ ላይ የወደቀ ዘር ነን ማለት ነው። በመንገድ ላይ የወደቀ ዘር ነን። ስለዚህ ይህንን ነው ለመናገር የፈለገው። ሁለተኛውን ዘር ስንመለከት በጥንጫ ላይ የወደቀ ዘር ነው። ከዚህ ትንሽ ሻል ያለ ማለት ነው። ሻል የሚለው ለምንድን ነው? ቢያንስ ላይ ለጊዜው ያምራል። ጥንጫ የሚባለው መሬት የተወሰነ አፈር ስላለው ይበቅላል። ቢያንስ እንኳን ሲበቅል ቡቃያው ይታያል። ገበሬ ግን በቡቃያው ብቻ ይጠግባል? ቡቃያው ብቻ ምን ያደርግለት? የሚገርመው ነገር ይሄ ቡቃያ ከበቀለ በኋላ ጥንጫ ላይ የወደቀው ዘር ከበቀለ በኋላ በጣም የተወሰነ ጊዜ ለመለመ። በኋላ ግን ቢጫ እየሆነ ሄደ። ወደ ታች ስሩ ስላልተመቸው ቢጫ እየሆነ ሄደ። ቢጫ ደግሞ የቀይ ምልክት ቢጫ ካሳየ ቀጥሎ ምን አለ? ቀይ አለ ማለት ነው። ይሄ ዘር በቀለ፣ ቅጠሉ ፋፋ ለጊዜው። ነገር ግን ፀሐይ በወጣ ጊዜ ጠወለገ ይላል። ምን በወጣ ጊዜ? ፀሐይ በወጣ ጊዜ ጠወለገ፣ ደረቀ። ከቢጫነትም ወደ ቀይነት ደረቀ ማለት ነው። ፍሬ ሳይሰጥ ቀረ። ገበሬው መሬቱን ዘረቆርጥ ማለት ነው። ዘሩን እንደዘራ ስለቀረ ያን መሬት ምን አለው? ዘረቆርጥ። ለምን? ዘርቶ ስለማያገኝ ማለት ነው። አንዳንድ ጊዜ ገበሬዎች በጣም በእውነቱ አሁን ግብርና ከሚባለው በሙያ ከሰለጠኑት ይበልጣሉ። እዚያ መሬት ላይ ምን እህል ያስፈልጋል፣ ምንድነው መዘራት ያለበት የሚለው በደንብ አድርገው ያውቁታል። ቅመማ ቅመም በሶ ብላ የሚባል ታውቃላችሁ? በሶ ብላ ነው የሚዘሩት። ለምን? በሶ ብላ ቶሎ ብሎ ስለሚደርስ አስቀድሞ ክረምቱ ሳይወጣ ቶሎ ብሎ ይደርሳልና ያችን ይዘሩታል፣ ያመልጣል ማለት ነው። እና ይሄ ማለት ምን ማለት ነው? ፀሐይ በወጣ ጊዜ ጠወለገ፣ ደረቀ። ይሄ ማለት ያው የሰው ልጅ ነው። ዘሩ የተዘራው ሰው ላይ ነው። ይሄ ሰው ነው እንግዲህ መጀመሪያ በቀለ፣ ከዚያ በኋላ ደግሞ ወዲያው ደረቀ የተባለው እዚህ መሬት ላይ ነው። እዚህ ከማይረባው ከጥንጫው መሬት ላይ ነው። ምንድነው የሚለው ወንጌሉ ሲያብራራው? ጥንጫ የተባለ መከራ ሲመጣ ወዲያውኑ የሚሸሽ፣ ሰይፍ ሲመጣ፣ ችግር ሲመጣ፣ በሃይማኖት ምክንያት የተለያዩ ነገሮች ሲመጡበት ወዲያውኑ የሚክደው ይሄ በጥንጫ ላይ የወደቀ ዘር ይባላል።
አንዳንዶች እኮ ሰው ስለ አማቸው ስለ ሰደባቸው ቤተክርስቲያን የሚተዋሉ እከሊት እያለች እከሌ እያለ እንዴት ቤተክርስቲያን ይሄዳሉ ብለው ዝም ብለው ቤታቸው ሆነው ቂማቸውን ቋጥረው የሚኖሩ ሰዎች አሉ። እስከ ቂማችንም ቢሆን ወደ ቤተክርስቲያን መጥተን መናገር ያስፈልጋል። ቂማችንን ማራገፍ ያስፈልጋል። በነገራችን ላይ ወደ ቤተክርስቲያን የሚመጣው ሰው ንጹህ ሆኖ አይደለም የሚመጣው። ንጹህ ከሆነ የበቃ ከሆነ የነቃ ከሆነ ምን ያህል ይመጣል? ብቃት ደረጃ የሚባለው እኮ ምንም አያስፈልገው። ከበቃ አንድ ሰው ለምን ቤተክርስቲያን ይመጣል? ቤተክርስቲያን የሚመጣ ሰው ይሄ ምንድነው? የልብስ ማጠቢያው ልክ ወደዚያ እንደሚገባ ልብስ ማለት ያ ልብስ ወደዚያ የሚገባው ቆሻሻውን አራግፎ ለመውጣት ነው አይደል? ቤተክርስቲያንም ሲመጣ ሰው የሆኑን የውስጡን ተናግሮ አምላኬ ወይ አንጻኝ እነንተናን ንስሐቸውን የተቀበል ዘተወከፍ ከንስሐው ለጴጥሮስ ከማው ተወከፍ ንስሐ ዚያዬ ለኃጥ የጴጥሮስን ንስሐ የተቀበል የኔን ንስሐ ተቀበል ብሎ አንብቶ አልቅሶ ይሄዳል። የዚያን ጊዜ በሚያነባው እንባ በሚያለቅሰው ልቅሶ በሚናገራቸው ቃላቶች እግዚአብሔር ንስሐውን ይቅር ይለዋል። ስለዚህ ንጹህ ለመሆን ነው የምንመጣው እንጂ ንጹህ ሆነን አይደለም የምንመጣው። በመሰረቱ የሰው ልጅ በተፈጥሮ እግዚአብሔር ንጹህ አድርጎ ፈጥሮታል። ነገር ግን ከመጣብን ፍዳ አንፃር ማንንም ንጹህ የለም። መሳኃጢአትን ተጣጣም እግዚኦ መኑ ይቀው ከቤተ መቅደሱ ጀምሮ እስከ ውጭ ድረስ እግዚአብሔር ቢቆጣጠር ማንም ቀዳሽ የለም፣ ማንም አስቀዳሽ የለም። ሁሉም ከዚህ ቤተ መቅደስ ይታገዳል። ነገር ግን እንደ ኃጢአታችን ሳይሆን እንደ ቸርነቱ እንደ ምሕረቱ ነው የምንኖረው። ወደ ሶስተኛው ስንመጣ በእሾህ ላይ የወደቀ ዘር ነው። በምን ላይ የወደቀ? በእሾህ ላይ የወደቀ ዘር ተመልከቱ። በእሾህ ላይ የወደቀ ዘር ደግሞ እንደሚታወቀው በዚህ ገበሬዎቹ ይሄ አጋም ይባላል፣ አጣጥም ይባላል፣ ሌሎች እሾሃማ ነገሮች አሉ። እነዚህ እሾሃማ ነገሮች ላይኛውን ብቻ አይደለም የሚቆረጠው፣ ከስር በደንብ አድርጎ ነቅንቆ ካልቆረጡት እህሉ ከመብቀሉ በፊት እሱ ይበቅላል። ይዘራል። ሲዘራ እሱ ስራ አለው አይደል? ስራ አለው። እህሉ ግን ገና ስር ሊሰድ ነው። እሱ ስር ስላለው እህሉ ወደ ታች ስሩን ሲሰድ እሱ ወደ ላይ ይወጣል ማለት። ከዚያ በኋላ አስቀድሞ እህሉ ከማደጉ በፊት እሾሁ ያድግና ያንቀዋል ይላል። ምን ይለዋል? ያንቀዋል፣ አነቀው። አንዳንድ አባባል አለ። ከአጋም የተጠጋ ቁልቋል ሁልጊዜ ሲያለቅስ ይኖራል ይባላል። ከእሾህ የተጠጋ ቁልቋል ሁልጊዜ ሲያለቅስ ይኖራል። እና በዚህ በእሾህ መካከል ሆኖ ገበሬውም እንዳያርመው በጣም ተያይዟል። ስርና ስሩ ተያይዟል። ምንም ማድረግ አይችልም። ስለዚህ ይሄ በእሾህ ላይ የወደቀው ዘር የተባለ ባለጸግነት ያነቀው ነው ይላል። እዚያው ላይ መጽሐፉን አለው። ባለጸግነት ነው ያለው ያነቀው። ባለጸግነት እኮ በጣም ከባድ። ሰሎሞን አንድ ጊዜ ምን ጸሎት ጸለየ መሰላችሁ? እግዚአብሔር አምላክ ሆይ ድህነትንም ባለጸግነትንም አትስጠኝ። አንተ የሚበቃኝን ሁለት ነገሮችን ካንተ ፈልጋለሁ። ሐሰተኝነትና ከንቱነትን አትስጠኝ፣ ባለጸግነትንና ድህነትንም አትስጠኝ። አንተ የሚበቃኝን አንተ ታውቃለህ፣ ስጠኝ አለ። መፈተን ጥሩ ነው። ተፈትኖ ስለነበረ ድህነት ምንድነው ረሃብ ምንድነው ብሎ ስለሆነ እግዚአብሔር አስተማረው። ባለፈው ነገር ያልኳል። እግዚአብሔር አስተማረው። እንደው እንድትይዙት ታሪኩን የሰሎሞን ታሪክ እንድትይዙት ልድገመው ብትነግሩኝ ጥሩ ነበር። ሰሎሞን እንደሚታወቀው ንጉስ ነው።
ሰሎሞን እንደሚታወቀው ንጉስ ነው አይደለም ንጉስ ደግሞ የፈለገውን ነገር ማግኘት ይችላል በተለይ በንግስና የሚወራረስ እንትን ስልጣን ድህነትን አያውቁት የንጉስ ልጅ ድሃ ምንድነው ቢሉት